ሰላም ቤተሰብ እንዴት ናችሁ? ዛሬ ጨረቃዎቹ በናቲ አውቶማቲክ የቲክቶክ አካውንት ላይ ከች ብለዋል። ከአንድም ሁለት ቪዲዮ ተለቋል። እዛ ጋር ገብታችሁ ማየት ትችላላችሁ። ዛሬ እንግዲህ ናቲ ጓደኛቸው ፓስታ ጥብስ እኔ ነኝ ሰርቼ የማበላችሁ ብሎ በቤታቸው በመገኘት ፓስታዋን ከነ ነብሷ ጥብስ ጥብስብስ አድርጎ ልክ እንደ ስጋ ጥብስ ጠብሶ እንግዲህ አብልቷቸዋል ማለት ነው። እውነት ለመናገር ኢትዮጵያ ውስጥ ፓስታ በብዙ አይነት መንገድ ይሰራል፣ ግን ደግሞ በጥብስ መልኩ እኔ ሰምቼም አላቅም፣ እኔ ራሴ ሰርቼም አላቅም ማለት ነው። በእርግጥ ሌላ ሀገሮች ላይ በተለይ አረብ ሀገር ላይ ይሰራል በተለያየ መልኩ ፓስታ ተጠብሶ ማለት ነው። ለምሳሌ ብላሊጥ የሚባለው ተጠብሶ ነው የሚሰራው። እንዲሁም ደግሞ ፓስታው ተጠብሶ ከሩዝ ጋር ይሰራል ማለት ነው ተቀላቅሎ። ብቻ ኢትዮጵያ ውስጥ ግን ለመጀመሪያ ጊዜ የናቲ ፓስታ ጥብስን ስናይ ማለት ነው ናቲ ፈታና ያረገ ዛሬ ማለት ነው። ብቻ እነሱም ወደውታል። ጨረቃዬም እንግዲህ ቅምጥል ወደዋለች። እንደውም ሁልጊዜ ይሄንን ነው እየሰራው ማበላችሁ ስትልም እንትን ብላለች ማለት ነው። በጣም ወደውታል። ቆንጆ ነው፣ ይጣፍጣል ብሏል። ብቻ ሚፍታ ግን አልተመቸውም፣ ወይ ለመጀመሪያ ጊዜው ነው ሲበላ እርግጠኛ ነኝ። ከዛ ውጭ ግን አልተመቸውም። ግን ደግሞ ቤተሰብ እንደዚህ ስታዩት በጣም ነው የሚያምረው። የሆነ ውበቱ በጣም ያምራል። የሆነ የሚበላ ነው። በቃ ብሉኝ ብሉኝ ነው የሚለው አይደል? የሚበላ ብሉኝ ብሉኝ ነው የሚለው። ብቻ ደስ ይላል፣ ውበቱ ደስ ይላል። እና ቁርስ ይሁን እራት ይሁን ምሳ ይሁን ባናቅም፣ ግን እንደዚህ ቀለል ያለ ምግብ ቁርስ ይመስለኛል እንግዲህ የጋበዛቸው። አንዳንዴ ያው እሁድ ረፍት ሲሆኑ መሰለኝ እንግዲህ እንደዚህ አብረው ፈታ የሚሉት። ብቻ ለማንኛውም ትናንት ያው በራሳቸው ቤት አልመጡም። ትናንትም በጓደኛቸው ቤት ነው የመጡት። ተናፍቀው ነበረ። ብዙዎቻችሁ እንግዲህ ማታ ላይቭ ላይ ይገባሉ ብላችሁ ጠብቃችሁ ነበረ። ምክንያቱም ዩቱብ ላይ ካልሰሩ ላይቭ ላይ ይገባሉ ብዙ ጊዜና ትናንትና ግን ያው ሰሞኑን ቅርብ ጊዜ ስለገቡ ሼም ይዟቸው ይሁን ደክሟቸው ይሁን ረፍት ፈልገው ይሁን ባናቅም፣ ብቻ ትናንትና ከጓደኛቸው ቤት ውጪ አልመጡም። ማታም ብዙ ሰው ጠብቆ ነበረ፣ አልገቡም። ዛሬም በጓደኛቸው ቤት ተገኝተዋል ማለት ነው። ታውቃላችሁ እነሱ ለጓደኞቻቸው በጣም ትልቅ ቦታ አላቸው። ጓደኞቻቸውን ማበረታታት ይወዳሉ። በቃ እኔ እንጃ በጣም ደስ ይላሉ። ማህበራዊ ኑሮ ላይ በጣም ደስ የሚል እንትን አላቸውና በተለይ ደግሞ ለጓደኞቻቸው ያላቸው እንትን ደስ ይላል፣ ማበረታታት ማለት ነው። እና እንግዲህ ፓስታ ጥብስ አሰራሩን ብትነግረን ደስ ይለን ነበር። ናቲ ማለት የሆነ ፓስታውን ሲያገላብጥ ብቻ አየ ነው። እንደገና ደግሞ ፓስታ በማማሰያ እንዴት ነው የሚገላባበጠው? እንዴት ነው ናቲ? ሹካ ትጠቀምም ወይ? ሼፍ ናቲ ሼፉ ሹካ መጠቀም ነበረብህ። አንደኛ ነገር ደግሞ ፓስታውን ብትሰብረው ላንተም ይቀልህ ነበር ለማገላባበጥ መጥበሻው ላይ ማለት ነው። ዙሮ ግን ፓስታ በማማሰያ በተለይ ጥብስ ደረቁን በጣም ነው ከባድ ነውና ሹካ ብታረገው ይቀልህ ነበረ ማለት ነው። ለማገላባበጥም በደንብ እንትን ይላል። ብቻ አሰራሩን ምን እንደጨመርክ ያው እንቁላል ምናምን አለው ብቻ ሶስ ምናምን ተደርጎለታል ይመስለኛል። እንዳያችሁት ፓስታው ደረቁ ፓስታን ብቻ ሲጠብስና የሆነ ዘይት አጠገቡ አቅርቦ ምናምን ያየ ነው። ስንት እንቁላል እንደተጠቀመ ምን ቅመም እንደተጠቀመ በቃ አላየንም። ስለዚህ ሼፍ ናቲ እባክዎን በሚቀጥለው ምን እንደተጠቀምክ ግብአቶቹን በሙሉ እያሳየህ ብትሰራ ደስ ይለናል። ወይ ደግሞ ከነ ግብአቶቹ ድጋሚ በቤትህ ሰርተህ ወይም በተመቸ ቦታ ብቻ ግብአቶቹንም ብታስቀምጥልን ደስ ይለናል። ያው በእርግጥ ቀላል ነው። ፓስታ ምን ግብአት እንደሚያስፈልገው ግልጽ ነው። ግን ደግሞ ፓስታ ጥብስ የሚባለውን ለመጀመሪያ ጊዜ እያየ ነው ወይ ደግሞ እየሰማን ስለሆነ እንደ መጀመሪያ ብታሳየን ብለን እንጠይቃለን። እንግዲህ አይደለ እንዴ ቤተሰብ? እና ያው ፈታ ብለዋል እነሱም። ሚፍታ ብቻ ነው እንዳልኳችሁ ያልተመቸው፣ ጨው በዝቶበታል፣ ደረቅ ነው፣ ይወጋል ይወጋል ሁሉ ሲል ነበር። እንዴ ቅቅል እኮ አይደለም ጥብስ ነው አላለም? ወይኔ የምር ግን እንዴ እነሱ ይጣፍጣል አሉ ማለት ደረቅ ነው። እኔ እኮ አልገባኝም። ድርቅ ብሎ ነው ወይስ ከደርቅ አድርቆ ከጠበሰው በኋላ ይመስለኛል የተሰራ ሶስ ላይ የጨመረው እንደዛ ይመስለኛል። አላቅም። ወይ ደግሞ ደረቁ ላይ ሶስ አፍሶበት ነው። ብቻ ያው አሰራሩ ስላላየ ነው እንዴት እንደሆነ መገመት አንችልም። ብቻ ተመችታችሁናል። ፈታ በሉ። እንደዚህ አንዳንዴ ጊዜ ሲኖራችሁ ደስ ይላል። ማህበራዊ ኑሮ ሰብሰብ ብሎ ከጓደኛ ጋር ማሳለፍ ምናምን ነገር ከቤተሰብ ጋር ማሳለፍ የማይገኝ ጊዜ ነው። እግዚአብሔርን በተቻለ መጠን
ቤተሰብ ጋር ወይም ደግሞ ጓደኞቻችሁ ጋር እንደዚህ ባለቻችሁ በረፍት ቀናችሁ ጊዜ ስታሳልፉ ደስ ይላል። በቃ ለምን የሆነ የግዴታ ምግብ ምናምን እንኳን ባይኖር በቃ ቁጭ ብሎ ሻይ ወይ ቡና አፍልቶ ጥሩ ጊዜ ማሳለፍን የመሰለ ነገር የለም። እና ይሄ ቀለል ማለት ብቻ ለእነሱ ቀላል ነገር ሊመስላቸው ይችላል። እያንዳንዷች የሚያሳልፏት ነገር ግን በጣም ደስ የሚል ጊዜ ነው እግዚአብሔርን እና ይመቻችሁ። ትናንትም እንግዲህ ጓደኛቸው ቤት ፈታ አድርገውን ነበር ከመጀመሪያ እስከ መጨረሻው ድረስ በቃ እንደ ሳቅን ነው ቪዲዮ ያለቀውና አሁንም እንግዲህ በፓስታ ጥብስ መተው ፈታ አድርገውናል። ከዚህ በፊትም ቤቱ ሄደው ሳል ፓስታ ጥብስና ሽሮ ጥብስ ሰርች ላብላችሁ። ናቲ የጥብስ ዘሮችን ነው የሚችለው ማለት ነው መስራት። በቃ ከጥብስ ዘሮች አይወጣም። ፓስታ ጥብስ፣ ሽሮ ጥብስ ምናምን ነው የሚለው ሁሌና እየጠባበሰ ያው ወንዶች ቀለል ያለ ነገር ነው መስራት የሚችሉት ይመስለኛል። እንግዲህ የቀለለው ሽሮ ጥብስና ፓስታ ጥብስ ይመስለኛል። ይመች